ሰላም እንዴት ናችሁ? ዛሬ እስቲ አብረን ሰላጣ እንስራ። ሰላጣውን የምሰራው እኔ ከወይን ቅጠል ነው ማለት ነው፣ ግሪፕስ ቅጠል ነው። ከፈለግንም በጎመን ማድረግ እንችላለን፣ በኖርማል ሰላጣም ማድረግ እንችላለን፣ በቆስጣም በፈለግነው ማድረግ እንችላለን። እዚህ ጋር ሽንኩርት ከተፍኩኝ፣ ከዛም ነጭ ሽንኩርትም ከተፍኩኝ። ድቅቅ ማድረግ ነበረብኝ ግን ስለቸኮልኩኝ ቶሎ ማለት አልደቀቀም። እዚህ ጋር ቲማቲም ጎረድ ጎረድ ያረኩት አለ፣ እዚህ ጋር በማሽን ፈጨሁት። ከዛም እንደዚህ ከፈጨሁኝ በኋላ ወደ ብረት ድስቱ አደረኩ ሽንኩርቱን። ከዛም ይሄ የወይን ቅጠሉን ከተፍኩት ማለት ነው። እሱን እንዲህ ድቅቅ አድርጌ ከተከተፍኩኝ በኋላ እናንተ በፈለጋችሁት ማድረግ ትችላላችሁ፣ ማድረግ ይቻላል ማለት ነው። በጎመን የተቀቀለ ጎመንን እንዲሁም ሳይቀቀል መብሰሉ ስለማይቀር በዚህ ሳህን ላይ አደርገውና እዚህ ጋር ሩዝ በትንሿ ብርጭቆ አንድ ብርጭቆ ነው ያረኩት እኔ። እናንተ ያው እንደ ሁኔታው ማብዛትም ማነሳነስም ይቻላል። እዚህ ጋር ሽንኩርቴን አበስላለሁኝ። ነጭ ሽንኩርቴን ጨመርኩኝ። እዚህ ጋር የከተፍኩትን የግሪፕስ ቅጠል ጨመርኩት። እዛም ቅመም ያለኝን ቅመም ጨመርኩ። እንደዚህ ከበሰለ በኋላ ትንሽ ያጠብኩትን ሩዝ ጨመርኩኝ። ከዛም ቲማቲም ጨመርኩ። ከዛም ውሃ ትንሽ እንዲበስል ውሃ አረኩበት። ከዛም ከድና አድርጌ እንዲበስል ተውኩት ማለት ነው። እዚህ ጋር ለሰላጣው ሶስ እንሰራለን ማለት ነው። እኔ እርጎ ነው የተጠቀምኩት። በመጀመሪያ እርጎ ተጠቀምኩኝ። ከዛም እዚህ ጋር ጣሂኒ ይባላል፣ ግን እናንተ መስራት ከፈለጋችሁ ከሰሊጥ መስራት እንችላለን ማለት ነው። የዚህን ጣዕም ከሰሊጥ እናገኘዋለን። ሰሊጥን ፈይተን በዘይትና በሎሚ ምናምን ስንሰራው ልክ የዚህን ጣዕም ያመጣልናል። እዚህ ጋር ጨው ጨመርኩኝ። ከዛም እከር ነውና እንዲህ የሆነ እንትን እለዋለሁ፣ ሚክስ አደረገውና ከዛም እንደዚህ ሚክስ አድርጌ አዋህደዋለሁ። እንደዚህ አዋህጄ ይሄንን ሶሱን ራሱ በሌላ ነገር ማለት መስራት እንችላለን። እዚህ ጋር ሎሚ እጨምርበታለሁኝ። ሎሚ ማሳነስም ማብዛትም ትችላላችሁ እንደምትወዱት ማለት ነው። ከዚህ ጋር ሎሚ ከጨመርኩኝ በኋላ እንደዚህ አብሬ ቀላቅለውና በደንብ አዋህደዋለሁ ማለት ነው። ግዴታ ይሄ መሆን የለበትም። የፈለግነውን ሶስ መስራት እንችላለን ማለት ነው። እርጎንም አንጠቀም ከሆነ ሌላውን ማድረግ እንችላለን። በሎሚ አድርገን መስራት እንችላለን። ግዴታ ይሄ ሶሱ መግባት ካልፈለግን ማለት ነው፣ እንዲገባ ካልፈለግን በእንደዚህ መልኩ እንሰራዋለን ማለት ነው። ያለሁበት ቦታ ጫጫታ አለው እንግዲህ ቻሉት ማለት ነው። ከዛም እንደዚህ እናደርግና ከደረደርነው በኋላ እንደዚህ ይሆናል። ሞክሩት። አመሰግናለሁ።